ወዳጃችን የሰው ልጅ አላምዶ በቤቱ አስጠግቶ ከሚያኖራቸው እንስሳት ውስጥ የተወሰኑትን ይጥሩ ቢባሉ መቼም እነ ድመትን ነው ውሻን ጨምሮ በግፍየል እያሉ ይጠራሉ እንጂ አይደለም ደባል አድርገው በቤቶት ሊያኖሩት ቀርቶ ይገኝበታል የሚባልበትን ስፍራ 40 ክንድ ካራቁ ምቾት የማይሰማውትን አዞ የተባለ ፍጡር ስም ፈጽሞ እንደማይጠሩ እርግጥ ነው። ነገር ግን ይህን ጥያቄ የተጠየቁት ሰው ጋሽ ኖቡሚስቱ ሙራባያሺ ከሆኑ አዞ ሲሉ ነው የሚመልሱት የሚለው ካተርስ ቲቪ ጋሽ ሙራባያሺ አዞን አላምደው በቤታቸው የሚያኖሩ ሰው እንደሆኑ ዘግበዋል። ጋሽ ሙራባያሺ 65 ዓመታቸው ነው። መኖሪያቸውን ባደረጉባት የሀገረ ጃፓኗ ሂሮሺማ ግዛት ኩሬ የተሰኘች ከተማ ውስጥ ልክ እንደ ውሻ ጠብደላዞ በገመድ አስረው መንገድ ለመንገድ ሲንጎማለሉ የሚውሉት ጋሽ ሙራባያሺ ከ2 ሜትር ትንሽ ዘለግ የሚለውና ክብደቱ 46 ኪሎ ግራም የሚመዝነውን አዞ ከባለቤታቸው ጋር በሚኖሩበት ቤት ልክ እንደ ቤት እንስሳ አስጠግተው ነው የሚያኖሩት። ማስጠጋት ስንሎት ታዲያ እንዲሁ በግቢያቸው ውስጥ ለሱ የሚሆን ቦታ አዘጋጅተውለት እንዳይመስሎት። ልክ እንደ ድመት አዞ መኖሪያ ቤታቸው ውስጥ እንዳሻው እየተንጎማለለ እንዲኖር ፈቅደውለት ነው ጋሽ ሙራባያሺ አዞውን በቤታቸው የሚያኖሩት። ከከተማው ሹማምንቶች አዞውን በቤታቸው እንዲያኖሩ ፍቃድ የተቸራቸው ጋሽ ሙራባያሺ አዞውን ከዛሬ 34 ዓመት በፊት እንደገዙትና ሆኖም ግን ያኔ ትንሽ የነበረው አዞ የዚህን ያክል ይገዝፋል ብለው እንዳልገመቱ ይናገራሉ። እሳቸው ይህን ይበሉ እንጂ ታዲያ አድኖ መብላቱን ትቶ ቤት ለቤት ሲያውደለድል እየዋለና ና በሞቴ ይችን ጉረስ እየተባለ እየተቀለበ ተዘበራርቆ የተሰደረ ጥርሱ ልክ እንደ ሰው በብሩሽ እየተጸዳለት የውሃ ዓለም ኑሮ ሲናፍቀው ጎራ የሚልበት ውሃ የተሞላ ገንዳ ተሰናርቶለት ተቀማጥሎ የሚኖረው አዞ ባይደለብና ባይገዝፍ ነበር ጉድ የሚያሰኘው። ጋሽ ሙራባያሺ ላለፉት 34 ዓመታት ጥሩ ወዳጅ አጫዋቻቸው ሆኖ የዘለቀውን አዞ ሲደባብሱ ሲያጫውቱት ሽርሽር ይዘው ሲሄዱና ቃለ መጠይቅ እናድርግልዎት በሚሏቸው የቴሌቪዥን ጣቢያዎች ይዘውት ሲገኙ በጥቅሉ ብዙ ጊዜያቸውን ከአዞ ጋር ማሳለፋቸውን ባለቤታቸው እንደማትወድላቸውም ይናገራሉ። አዞ የሚሰባብራቸውን የቤት ቁሳቁሶች በየጊዜው መቀየሩና የአዞውን ቀለብ መቻል በራሱ ትልቅ ፈተና እንደሆነም ሳይጠቁሙ አላለፉም። የጋሽ ሙራባያሺ ወዳጅ የሆነው አዞ ዝርያዎች ካይማን የሚባሉት ማለት ነው ከ50 እስከ 70 ዓመት በህይወት እንደሚኖሩ የዘርፉ ተመራማሪዎች ይናገራሉ። እናም በዚህ ምክንያት ይህን ጥሩ ወዳጄን እስከ መጨረሻው እየተንከባከብኩት እንድኖር አንድ 30 ዓመት ተጨማሪ ብኖር እመኛለሁ ሲሉም ጋሽ ሙራባያሺ ይናገራሉ። ወዳጃችን ዞር ያለበት ቀን አዞነቱ ትዝ ብሎት ከ3 አስርተ ዓመታት ለበለጠ ጊዜ ወዳጃቸው ሆኖ የኖረው አዞ ጋሽ ሙራባያሺ ላይ ጉዳት እንዳያደርስባቸው ክፉን በሩቅ ያደርግላቸው ዘንድ እየተመኘን በፍቅር በእንክብካቤ ከያዙት አዞም እንኳን ቢሆን አውሬነቱን ትቶ ከሰው ጋር እንደሚወዳጅ የጋሽ ሙራባያሺና የዘመናት ወዳጃቸው አዞ ግንኙነት ጥሩ ማሳያ ነውና እንቅስቃሴ ግንኙነታችንን ሁሉ በመልካምነት በመተሳሰብ የተሞላ እናድርግ። ያኔ በጎ ሁሉ ከኛ ጋር ይሆናል ለማለት እንወዳለን።